ብናጠናው ሰውን ብናጠናው ልክ እንደ መጽሐፍ የማንጨርሰው ብዙ አለው ምዕራፍ ሰውን ብናጠናው ተጠንቶ ያልቃል ወይ ባህሪው እንደመልኩ ይለያይ የለም ወይ ብንጀምረው እንጂ አንጨርሰው ሰውን ብናጠናው ሁሉን አናቀው ሰውን በጥቂቱ ማወቅ ይሻለናል ጠልቆ መግባቱ ምን ይሰራልናል ሰው በሰውነቱ ነው የምንወደው ብዙ ብናጠናው አንጨርሰው የሰው ልጅ ጸባዩ ስለሚቀያየር መቻቻሉ ነው ሰውን የሚያፋቅር ሰውን እንደ መጽሐፍ አጥንተን አንጨርሰው ተቻችሎ መኖሩን ጠበቅ ማድረግ ነው ሰውን ብናጠናው ስለሱ ብናቅ ይህ ብቻ በቂ ነው ለመተዋወቅ አንዳንዱ ጊዜውን በከንቱ ያጠፋል ሰውን ብናጠናው መች ተጠንቶ ያልቃል በስልክ ቅር የሚለኝ እኔን ደውዬ ካልሰማው ድምጽሽን ይህን ስራው አድርጓል ወደ አንቺ አስሬ ይደውላል በስልክ ሳላውራሽ ሳላናግርሽ አሉልም ሳልሰማ ድምጽሽ ተገናኝተን እንኳን በአካል ስለይሽ አልተውም መደወል የሚያገናኘን ያለ በመሃላችን መልእክተኛ ነው ስልካችን አያሳስበኝ ቀን ሆነ ማታ አውራሻለሁ ካለሽበት ቦታ በማንኛውም ሰዓት ስፈልግሽ ደውዬ ነው የማገኝሽ ቅር የሚለኝ እኔን ካላነሳይ ሲጠራ ስልኬን ይጨነቃል ልቤ ፈርቶ ካልተነሳ ስልክሽ ጠፍቶ ከዛ ውጭ አላጣሽ በስልኬ ነው የማገኝሽ አሁን የለም መቸገር በስልክ ሆኗል ሁሉም ነገር አንተ ልጅ ይግባህ አሁን ባክነ ግራ እንዳይገባህ ቀጥ ባለው መንገድ ጀምር ጉዞህ ጊዜህን ወቀው ተጠቀምበት ኋላ ይቆጭሃል ከቀለድክበት አሁን በከንቱ ያሳለፍከው ካለፈ በኋላ አትመልሰው አንተ ልጅ ስማይ ልንገርህ ተጠቀምበት ወርቅ ነው ጊዜህ ቁም ነገር መስራቱ ነው የሚጠቅምህ አታሳልፈው ጊዜን እንደዘበት አንተ ልጅ ይግባ በጊዜ ስራበት አርቀህ አስብ ሁሌ አንተ ልጅ የቀረበ ሁሉ አይደለም ወዳጅ ሁሉም ተመቻችቶ እንድትደላደል በጊዜ ተጠቀም ጊዜህን አትግደል ሰው የሚልህን ስማ አንተ ልጅ በጊዜ መስራቱ ነው የሚበጅ